ዛሬ ያው እንደምታዩት ቆንጅዬ መኪና ስጦታ ይዘን መተናል ማለት ነው። ፎግር ነው ፋሚሊ ራሱ ለራራለና ይዘልልኝ ነገሮች አሉ። ከዚህ በኋላ ግን እንደዚህ አይነት በአንበልቲ ነገሮች ፍቅራቸው ላይ መተው ሊጨምሩ የሚፈልጉ ሰዎች ይወገዳሉ። ከዚህ በኋላ መኪና በቅርቡ ነው እንሰጣቸዋለን ሄደን ያሳካውና ፋሚሊ አንዴ ሞራን ባላችሁበት ዝም ብላችሁ በዛ ልክ ነው ያሰብኩትኝ። ያው ያማረ መኪና በጣም ማርያምን በጣም ቆንጅዬ መኪና በቃ ለመንዳት የሚያሻፍድ መኪና ነውና አሁንችን መኪና ማለት ነው። እና ከቆያችሁ ከኛ ጋር ከቆያችሁ ዛሬ ሰርፕራይዙን እሱ ይነግራችኋል። እኔም ከእናንተ እኩል ነው ሰርፕራይዝ የምሆነው ማለት ነው። የአብርሃም እና የሳራ ያድርግላችሁ ፍቅራችሁ የእንትን እንደማትሳላችሁ እንዲህ ሲያስቃደሙ አላ ደስ ይላሉ። በቃ አሁን በቃ ሲያስቃት ምናምን ነገር በጣም እግዚአብሔርን በጣም ማለት ነው የሪሊ እንዴት ቆንጂዬ ፍቅር ጊዜ እያሳለፉ እንደሆነ ብታውቁ ቤተሰብ የምር እኛ ተደውለን ምናምን ሲነገረን ዋው። እና ጥሌ ላንተ ራሱ እኔ አንድ መኪና ገዝቼ ራሱ ለዚህ ላንተ እኔ ብንደግሞ ራሱ አልገባላለሁ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ትንሽ ጠፋ ብለናል እኔና ጂሚ ጓደኛዬ። ፋሚሊዎች እስኪ ሰላም በላችሁ። እንዴት ናችሁ? ሰላም ናችሁ? የጥሌ ቤተሰቦች ያው እኛ ደህና ነን አለን። ከእናንተ ናፍቆት ውጪ እኛ በጣም ደህና ነን። ያው አሁን ዛሬ በብዙ አይነት ቪዲዮ መተናል። እዚህ ጋር የሚታይ ነገር አለ ስጦታ እና ብዙ አይነት ነገሮች ነው ይዘን የመጣ ነው። እንደጠፋን እናውቃለን። በውስጥ መስመር እየጻፋችሁለት እንደሆነ ሲነግረኝ ነበረ። ጠፍታችኋል ለምን አትመጡልንም ምናምን ነገር እያላችሁ እንደነበረ ጥሌ እየነገረኝ ነበረና ያው ዛሬ ያው እንደምታዩት ቆንጅዬ መኪና ስጦታ ይዘን መተናል ማለት ነው። ለማን እንደሆነ ጥሌ ነግራችሁና ከዛ በደንብ እንሆናለን። እኔ በጣም በቃ ሰርፕራይዝ ለኔ ራሱ ለእናንተ ብቻ አይደለም ለኔ ራሱ ሰርፕራይዝ ነው ይሄ ማለት ነው። በተወደደ መኪና ማን ስጥ እንዳለው ራሱ ግራ ገብቶኛል አሁን እቺን መኪና ማለት ነው። እና ከቆያችሁ ከኛ ጋር ከቆያችሁ ዛሬ ሰርፕራይዙን እሱ ይነግራችኋል። እኔም ከእናንተ እኩል ነው ሰርፕራይዝ የምሆነው ማለት ነው። ቤተሰብ እንግዲህ በጣም ጠፍታችኋል እያለ ለምን አትመጡልንም እያሉ ነው እያለ የነበረ ጥላውን ማለት ነው። እና ዛሬ ደግሞ እኔም ናፍቃችሁ ይመጥቻለሁ ማለት ነው። ያው እስቲ ጥሌ የሆነ ነገር በላችሁና አው ማለት ፋሚሊ ትንሽ ጠፋ ብለን ነበርና ዛሬ የመጣ ነው በቃ በደስታ ነው። ከዚህ በፊት ስንመጣ ምናምን የነበረው ብዙዎቹን በቃ በብሩክና በሃይሚ ጉዳይ በጣም ተጨንቀን ምናምን ነበረ ነገራቶችን ለማስተካከል ምናምን ነበረ ስንመጣ የነበረው ከዚህ በፊት የሁለቱ ፍቅር እንዲመለስ የሁለቱ ሰላም እንዲመለስ ምናምን ነበረ ስንመጣ የነበረው ማለት ነው። አሁን ደግሞ ደስ ይላል በቃ ያሉበት ኮንዲሽን ምናምን ደስ ይላል። ፍቅራቸው ተመልሱ በቃ ሁሉም ነገር ጠላቶቻቸው ገለል ብለው ምናምን ይህንን ነገር አልፈው ምናምን እያያችሁ ነው ፋሚሊ የሁለቱ ፍቅር ምን ያህል ደስታ እንደሚያመጣ ፋሚሊ ጋር እንዴት ደስታ እንደሚያመጣ ምናምን የብሩክን ፋሚሊ ጋር የሃይሚ ፋሚሊ ጋር ምናምን እንዴት ደስተኛ እንደሆኑ ሁላችንም እናውቃለንና እኔ ፐርሰናሊ በጣም ደስተኛ ነኝ። በጣም ስለምወዳቸው በጣም ስለማከብራቸው የሁለቱ ፍቅር በጣም ነው የሚያስደስተኝ። ጂሚም እንደዛው በተመሳሳይ ፋሚሊም እንደዛው በተመሳሳይ ማለት ነው። የነሱ እርቅ የነሱ ሰላም የነሱ ፍቅር እንዲመለስ ነበረ ሁላችንም ስንፈልግ የነበረው። ዛሬ ደግሞ ማለት ላጠብቁ ትችላላችሁ። ዛሬ ደግሞ ሃይሚ ኦልሞስት ወደ 300,000 እየሄደች ነውና እየጠጋች ነው እና የሷን 300,000 ሰብስክራይብ ደስ በሚል በአማረ ሁኔታ ለማክበር እኔም እንደ ጓደኛ ማለት እንደ ቀረቤታችን ምናምን ማለት ነው እንደዚህ የምታምር መኪና ደስ የምትል መኪና እና ፋሚሊ እኛ ባለን አቅም ጂኒም አለ እኔም አለው እንደ ጓደኛ ማድረግ ያለብን ነገር እናደርግ። ያን ቀን ብዙ ነገር ይፈጠራል ብዬ አስባለሁ። በጣም ደስ የሚል ያማረ ነገር ማለት ነውና እኔ ትልቁን ነገር ስፈልግ የነበረው ሳስበውም ስጨነቅም ፋሚሊ ሲጨነቅም የነበረው ነገር ምንድነው? በቃ ትልቁ ነገር የነሱ ፍቅር መመለስ ነው ዋናው ነገር።
አሁን ባሉበት ኮንዲሽን ምናምን ደስ የሚል ፍቅር ደስ የሚል ነገር ውስጥ ስለሆኑ ነው። እና እንደዚህ አይነትም ነገር እኛ ስናስብ ምናምን በቃ የሆነ ያንሳቸዋል ስለ ከነሱ አንፃር በቃ ያንሳቸዋል። ግን ታግለንም ቢሆን ያን ቀን ያማረና ደስ የሚል ነገር እናደርገዋለን ብዬ አስባለሁ። ማለት ልክ ነህ ያው ስለዚህ ሐሳብ ይሄንን መኪና ስትደራደር እንደነበረው ይሄንን መኪና እየተደራደርክ እንደነበረ አንዳንድ መረጃዎችን ያው ሰምቻለሁና ስለዚህ ይሄንን ስጦታ ኦሬዲ መኪናው ድርድሩን ባያልቅ ለሃይሚ ስጦታ ለማበርከት ነው ማለት ነው። ስለዚህ አሁን እኔ ስትሯሯጥ የነበረበትን ነገርን ዛሬ ይዘው የመጣው መኪና ኦሬዲ ለሃይሚ ልሰጣት ነው ማለት ነው። ደስ ይበለኝ። እኔ በዛ ልክ ነው ያሰብኩት። እግዚአብሔር ያሳካውና ፋሚሊ አንዴ ሞራን ባላችሁበት ዝም ብላችሁ በዛ ልክ ነው ያሰብኩት። ያው ያማረ መኪና ነው በጣም ማርያምን በጣም ቆንጂዬ መኪና በቃ ለመንዳት የሚያሻፍድ መኪና ነውና ባለኝ አቅም በቃ ብዙ ነገሮችን ፋይትም ማድረግ ቢሆን እንደዚህ አይነት ነገሮችን ለማድረግ እንደ ጓደኛም እንደ ቀረቤታም እናደርጋለን። ያው ያንተም እገዛ ማለት ጂሚ በጣም ብራዘር ነው ከጓደኛም አልፎ ልክ እንደ ወንድም ነውና ከነገርኩት በኋላ እገዛው በጣም አጠይቁኝ ፋሚሊ እና እኔ ሳስበው ምናምን ቆይቷል እያሰብኩት ከነበረ ማለት ነውና የሷን 300,000 አሁን ካሜራማን ምርጥ ነው ይሄ ነገር በኢየሱስ እና እኔ ግን አንዴ ጥሌ እውነት ለመናገር ከሰላማቸው በኋላ ምንም አይነት ቪዲዮ አልሰራንምና አሁን ያሉበት ሁኔታ በጣም ደስ ይላል። እውነቴ ነው። በቃ በጣም ነው በቃ ደስ የሚሉት በጣም ነው የሚያምሩት። ስለ እውነት ለመናገር ፍቅራቸው እንደ እንትን የአብርሃም እና የሳራ ያርግላችሁ ፍቅራችሁ የእንትን እንደ ማቱሳላ እንዲህ ሲያስቃደሙ አላ ደስ ይላሉ። በቃ አሁን በቃ ሲያስቃት ምናምን ነገር በጣም እግዚአብሔር በጣም ማለት ነው የሪሊ እንዴት ቆንጂዬ ፍቅር ጊዜ እያሳለፉ እንደሆኑ ብታውቁ ቤተሰብ የምር እኛ ተደውለን ምናምን ሲነገረን ዋው እና ጥሌ ላንተ ራሱ እኔ አንድ መኪና ገዝቼ ራሱ ለዚህ ብንደግሞ ላንተ እኔ ብንደግሞ ራሱ አልገባላለሁ ደክማል ለነሱ እኮ ጌታ ወደ ፍቅራቸው እንዲመለሱ ማርያምን ጓደኝነት ማለት ምርጥ ነገር ነው እያደረክ ያለው አንተ እኔ አሁን አርግ ያለው እያረኩ ነው ምናምን ልል ፈልጌ በእግዚአብሔር ዘንድ ታገኘዋለህ ማርያም አገኘዋለሁ ማለት ያንስባቸዋል። ያ እንደዚህ አይነት ነገር እኮ ቀላል አይደለም ቀሎም ምናምን አይደለም። ይልዋቂ እኮ ነው ማርያም የምሬን ነው ማለት ፋሚሊ እነሱ ደስተኛ እንዲሆኑ ምናምን ጌታ እኔ ምንም አላነሳስ ጓደኝነት ብቻ ከጓደኝነት ውጪ ምንም የለም። ጓደኝነት ብቻ ልብህ ብቻ በቂ ነው። ይዋህነ እግዚአብሔር ጓደኝነት ብቻ ነው። አሁን የልብ ይሄን አይነት መኪና ለሃይም አይታችኋል ቤተሰብ ካሜራማን ይሄ መኪና እንጃ ብቻ እኔ ወላ እየነዳሁት ማለት ነው በጣም ሻፍጀበታለሁ እንትን ካልኩት በኋላ ድርድር ላይ ካለው በኋላ ማለት ነው ሻፍጃለሁና ዛሬ ጂሚ ራሱ እዚህ ድረስ ይዞት ሲመጣ ልንቀርጸው ምናምን አስበን እዚህ ድረስ ይዞት ሲመጣ ምናምን እርግጠኛ አልነበረም። እሱም ጭምር ሰርፕራይዝ ሆኗልና ያላለቀ ብዙ ነገሮች አሉትኝ። ግን ደግሞ እሷ 300,000 በፍጥነት እንድትገባ ነው የምፈልገው ነው የገባኝ ሰዓት አብዛኛው ጊዜው ለራሱ አይደለም የሚኖረው ማለት ለኔ አሁን ከሚያደርግልኝ አኳያ ምናምን ነገር ብዙ ነገር ነው ሰፖርት የሚያደርግልኝ እና ሌላ ደግሞ እንዲደፋ ቀና ሲል ደግሞ ለሰው ደስታ ሲሯሯጥ የሰው ደስታ የሚያስደስተው በጣም ብዙ ሰው አለ። በዛው ልክ ደግሞ ፍቅር ለማጠለሸት የሰውን ደስታ ውሃ ለመከለስ የሚሯሯጡ አንዳንድ አንበልቲ ወሮ በላዎች አሉና እንደ ጥሌ አይነት ደግሞ ምርጥ ሰው ደግሞ አይጎኝም። እኔ እንዳንተ አይነት ጓደኛ ስላገኘሁ በእውነቱ በጣም አረ ያራዳሽ ቦታው ግን የነ ሃይሜና የነ ብሩክ ነው። ግን አንቺን በዚሁ አጋጣሚ ልንዳሽ ብዬ ነው። አረ ኖርማል ነገር ነው ማርያም ጌታን ማለት የውስጥ ደስታ ከየትም አይገኝም። የእውነቴን ነው ማለት የውስጥ ደስታ ከየትም አይገኝም። ሁላችንም በቃ ማለት ሁላችንም ደብሮን የነበረው በእነሱ በቃ አለመግባባት ምናምን ነበረ እና አሁን ደግሞ ልክ እንደወጣት በጣም እንደሚፋቀሩ ሰዎች ምናምን ተረጋግተው ሰከን ብለው አስበው ምናምን ነገራቶችን ፈተው ስናይ ደግሞ ይሄኛው ነገር ምንም ማተራ አያደርግም። ጌታ እኔ ነገሩ ፊክስ እንዲሆን ብቻ ነበር የፈለኩትና ወደ ቀልባቸው ተመልሰው ወደ ራሳቸው ተመልሰው እንደዚህ በመሆናቸው በጣም ደስተኛ ነኝ። እኔ ደስተኛ ነኝ፣ ጂሚ ደስተኛ ነው፣ ኦዲንስ ደስተኛ ነው፣ የነሱ ሙሉ ፋሚሊ ደስተኛ ነውና እኔ በጣም ነው በቃ ያከበርኳቸውም የወደድኳቸውም። በዚህ ልክ
በቃ ነገሩን መፍታታቸው ማለት ነው። እና ብዙ ሰው ሰላም አግኝቷል ብዬ ነው ማስበው የበፊት ፍቅራቸው ስለተመለሰው ማለት ነው። ከዚህ በኋላ ደስተኛ ህይወት ነው የሚኖሩት። እኔ አልጠራጠርም። መርቃቸው እና አይሚን ማለት ይመረቁ። ትንሽ እኔ ያው ወጣትም ቢሆን እግዚአብሔር የትኛውም ሰው ስለሚሰማ ትንሽ ለመርቃችሁ ፍቅራችሁ ይብዛ። አሜን። ፍቅር አይደለም ከናንተ አልፎ ሌላው የሚማርበት ፍቅር ይሁን። አሜን። እኛን እንዳስደሰተን ሌላውም ፋሚሊዎቻችሁ እንዲደሰቱ እንደዚህ በፍቅር ስትኖሩ ነውና ደስ የሚለው። ፍቅራችሁን በጣም ያብዛላችሁ። በጣም ምርጥ ሰው ነች። አሜን። በጣም የሚገባትን ነገር እስካሁን ድረስ አላገኘችም ብዬ ነው የማስበውና ቡራም ደግሞ ምርጥዬ ልጅ ነው ያደርገዋል ብዬ ነው የማስበው። እኔ ለሷ የማያደርገው ነገር የለም። ሲጀመር እሷ የደስታዋ ምንጭ ነው። ሰላም ሲሆን አይታል ስትፈለጥ ከዚህ በፊት የነበረው ቪዲዮ ነበርክ ቪዲዮም ላይ ማለት ነው። በጣም ተጭኝ ነግሬዋለሁ እንደ ጓደኛ ምናምን ማለት ነው። መሆን ስለሌለበት ያ ነገር መፈጠር ስለሌለበት እሱ ማድረግ ስለሌለበት ብዙ ነገር ተናግሬዋለሁ ከዚህ በፊት ማለት ነውና አዳማይ ስለሆንክ ስለሰማን ማለት ሰምተህ እንደዚህ አይነት ነገሮችን ስላደረግ እንደ ጓደኛ በጣም ነው ማመሰግነው። በጣም ቴንኪው የምር ቡራ ማለት በቃ በዚህ ልክ ስለምንጠብቅ እና ይሄ አማራ ፍቅራችሁን ይሄ ደስተኛ የሚያደርጋችሁ መዋደዳቸው ምናምን ያዝልቅላችሁ። ከዛ በምን ይሙላላቸው? ቤታችሁን በበረከት በልጅ ይሙላላችሁ። ፍቅራችሁ እንደዚህ እንዳማረ ልጅ ቢጨመር እዚህ ላይ ያማረ ነው። በቃ እኔ በጣም በቃ አፒ እያረኩ ነው። ጌታ ነው በጣም ደስተኛ ሆኛለሁ። ጥሌ ያንተ መልካምነት እኔ እግዚአብሔር ይክፈልህ። እኔ ሌላ ምን እላለሁ? ይሁን አለ አይደል ለሰው የምትኖረው ነገር በስማም እና እኔ በዚህ ልክ እንደዚህ ለጓደኛው ጥሩ ነገር የሚያደርግ ሰው እኔ በዚህ ዘመን አይቼ አላውቅም። እና ያንተ ደግሞ መልካምነት ጥግ ነው። እና ጥሌ አንቺንም ልቦናሽን ፈጣሪ አይቀይርብሽ። እናንተም ደግሞ እንደዚህ የሚሟሟትላችሁ ጀለሳችሁ ደግሞ እንደዚህ ለማስደሰት በፍቅር ስትኖሩ ስትሳሳቁ ነው ደስ ብትሉት። እና ልጅ ወልዳችሁ ደግሞ ለጥየቃ እንምጣ፣ ለክርስትና እንምጣ፣ ለልደት እንምጣ። እሺ ምን ሰጣት ሄደ አንዳንድ ወይ ያላለቁ ጉዳዮች አሉ። እሱን ነገር ከእግዚአብሔር ጋር በቅርቡ እንጨርሳለን ብለን እናስባለን። ከዛ በኋላ ለደከመ እኔ ነኝ ይሄ የምሯሯጠው ቃል ኧረ አብሽር ችግር የለም ጓደኛዬ አይደለም ብያቸው ወንድሜም ጨምረውና በጣም ደክመዋል። እኔ ይሄንን ነገር ፊክስ አደርገዋለሁ እስከ ሳምንት ድረስ ፊክስ አደርገዋለሁ። አብሽር ጥልዬ አንቺ አሁን በጣም ስለደከመብሽ አንዳንድ ስራዎችን ስላሉብሽ እኔ እሯሯጥልሻለሁ። እኔ ያው ቦዘኔ ነኝ ምንም ዝም ብዬ ስለምወድ አውቆ ነው ሲፎግር ነው ፋሚሊ ራሱ እሯሯጥልሻለሁ። ቦዘኔ ነኝ ነገሮች አሉ። ከዚህ በኋላ ግን እንደዚህ አይነት በአንበልቲ ነገሮች ፍቅራቸው ላይ መተው ውሃ ሊጨምሩ የሚፈልጉ ሰዎች ይወገዳሉ። ከዚህ በኋላ ቤተሰብ መኪና በቅርቡ ነው እንሰጣቸዋለን ሄደን እና ደስተኞች ነን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ፍቅራችሁን ያዝልቅላችሁ ነው የምለው እኔ ከዚህ በላይ ምንም አይደለም። በጣም ነው የምወዳችሁ።